السلام عليكم ورحمة الله وبركاته. እንዴት ናችሁ? ውዴት ቤተሰቦቼ ሰላም ናችሁ? አላህ እኔ ደህና ነኝ አልহামዱሊላህ። እናንተሳ? ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም ወደ ወራኢሉ የሚላክ 156440 ብር ወሰደ ሙሉ የቤት ዕቃ አላት እና አብራችሁ ቆዩ። ማሻአላህ አሪፍ ዕቃዎችን ነው ያያዘችው እና እያንዳንዳቸውን ከነዋጋቸው የሚያሳያችሁ ይሆናል። ለቤትም ውስጥ አለው ውጭም ላይ እንደምታዩ ከኋላ ደግሞ የሌላ ልጅ ዕቃ ጀምሬ ትቼው ከኋላ ሌላ ዕቃ አለ። የሷ ፊት ለፊት ላይ አድርጌው ነው ሱቄ ሞለተት ትብላለች። ስለዚህ ቶሎ ከነዋጋው ላሳያችሁ ማለት ነው። እሺ ከምን ልጀምር? እዚህ ጋር አንድ ደርዘን ሻይ ጉሽ አላት ዋጋ 1200 ብር። እዚህ ጋር የሾርባ ሳህን አንድ ደርዘን ነው ያላት ዋጋ 1100 ብር። እዚህ ጋር የቱርክ ኮምፕሌት በመታዩት አላት ዋጋ 3200 ብር። እሺ እዚህ ፊት ለፊት ላይ ላሳያችሁ። እዚህ ጋር ፓርቲሽን ምናምን ማይኮቹ ወደ ዳር ባላቸው ላሳያችሁና ፓርቲሽን ባለ 4 አለ ዋጋ 1500 ብር። ሌላ ለሱ የሚያስኬድ ሰርቪስ ነው። ሰርቪስ በመታዩት ዋጋ 1000 ብር። ሌላ ለሱ የሚያስኬድ የቆሎ ሳህን አላት አንድ ደርዘን 720 ብር። አሁንም ለሱ ያስኬዳል ብዬ ያሰብኩትን የቁርጥ ሳህን በመታዩት ዋጋ 1800 ብር ደርዘን። እሺ ሌላም እዚህ ጋር የምታዋትን የቁርጥ ሳህን አንድ ደርዘን አለቻት በዚህች ዋጋ 1800 ብር ደርዘን። ከሷ ጋር ይቀራረባል ፓርቲሽን ይሄ ነው ዋጋ 1300 ብር ነጭ ፓርቲሽን። እሺ ነጭ ፓርቲሽን ታያችሁ። እዚህ ጋር ጥበብ ትሪና ጥበብ ፓርቲሽን ነው ባለ ሁለት ጥበብ ፓርቲሽን እና ጥበብ ትሪ ማይካው ዋጋ 2300 ብር ማለት ነው። 2600 ብር ኮማርጎ ያረካሳያችሁ ስልኩ እንደዚህ ዘይዘጋ እንደዚህ ተረገረ። እዚህ ጋር ሻይ ማቅለያ ነው ያላት ዋጋ 500 ብር። ማማሰያ እንጨት ያለቻት ዋጋ 350። የቡና ማንከሽከሻ 250። ይቺ ማማሰያ 350። እዚህ ጋር ካሮት መላጫ አላት 50 ብር። የፈንዲሻ ሳህን ብሮይቻት ዋጋ 470። ይቺ 50 ብር። ሌላ የፓስታ ማቅለያ ሲሪፒስ ነው ያላት መኮረና ወይም ፓስታ ማቅለያ ዋጋ 2500 ብር። እዚህ ጋር መጥበሻ ሴሪፊስ አላት ሴራሚክ ነው በጥቁር ከለር ዋጋ 5500 ብር። ሌላ 3 ቢላዋ አላት ለዳቦ ለስጋ መከፈቻ ምናምን የተለያዩ ዋጋ 1700 ብር። እዚህ ጋር የሽንኩርት መክተፊያ ነው ያላት ዋጋ 1000 ብር። ኒኬል ትሪ 4 ተደራራቢ ዋጋ 2000 ብር። እሺ ሌላ መዳመጫ አላት ቆንጆ ማዳመጫ መጥቷል። ረመዳንም ስለቀረበ አስገብቻለሁ ዋጋ 600 ብር። ሌላ የእንጀራ ቁርጥ መጨመሪያ ሁለት ነው ያዘዘች 600 1200 ብር። እዚህ ጋር የእንትን ያላት የሽንኩርት ፍሬ በመታዩ ዋጋ 1800 ብር። እሺ ሌላ ምንድነው የጁስ መፍጫ ሳች አላት ዋጋ 7000 ብር። እሺ እዚህ ጋር ያስቤዛ ወይም እንትን ፍሪጅ ምግብ ምናምን መክተቻው ፕላስቲኩ ዋጋ 1000 ብር። ወደዚህ ስትመጡ ደግሞ እንትን ማንቆርቆሪያ ያላት በራድ ሻይ በራድ ቀረብ እያረካሳያቸው ዋጋ 1200 1.5 ሊትር ናቸው። እሺ እዚህ ጋር የወተት ተንጠልጣይ ሲኒ ያላት ዋጋ 3800 ብር። የካሮት መፈቅፈቂያ በትልቁ አላት ዋጋ 900 ብር። ሌላ ማማሰያ ኮምፕሌት አላት በትልቁ ዋጋ ይሄ 4000 ብር። ዴሊ ግላስ የውሃ ኮምፕሌት አላት በመታዩት ዋጋ 3900 ብር። እዚህ ጋር የወይን ኮምፕሌት አላት በመታዩት ቅርጿ ራሷ ነው ዋጋ 4500 ብር። እዚህ ጋር አክለሪክ የውሃ ኮምፕሌት አለ ዋጋ 3000 ብር። ፔርሙዝ ሴት ፔርሙዝ አለቻት በመታዩት ከለሯ በጥቁር ነው ያለች ጥቁር አድርጌላታለሁ እንደምታዩት ጥቁር በወርቃማ ዋጋ 7000 ብር። እዚህ ጋር 773 ራና ሳህን አለ 773 በጥቁር ከለር ዋጋ 6000 ብር። ሌላ እናት መፍጫ ነው ያለቻት ዋጋ 2000 ብር። ቦይለር አለ 2.5 ሊትር ነው ዋጋ 3300 ብር።
እዚህ ጋር የቡና መፍጫ አላት 100 ግራም ዋጋ 4000 ብር። እሺ እዚህ ጋር አክለሪክ የእንጀራ ቁርጥም ፓርቲሽኑን ስታወጡ ለእንጀራ ማቅረቢያ ፓርቲሽኑ ሲገባ ደግሞ ለኩኪስ ለተለያየ ነገር ማቅረቢያ የሚሆን ዋጋ 3300 ብር። ሌላ ምንድነው ያላት ሳቺ ስቶቭ ነው ያላት። ሳቺ ስቶቭ ባለ ሁለቷ ዋጋ 3800 ብር እና እዚህ ጋር ሀገረኛ ድስት ሲልቨር በሚለው አለ ዋጋ 4500 ብር። እጀታ ሰሃን አለቻት በመታየዋት ዋጋ 3800 ብር። ቲማቲም ጎታ አለቻት ዋጋ 700 ብር እና እዚህ ጋር ማዕደን ወጤ ሴሪ ነው ያላት ዋጋ 7000 ብር። እና እዚህ ያሉት እቃዎች እነዚህ ይመስላሉ። ውጭ ላይ ያሉትን ደግሞ ላሳያችሁ። እዚህ ጋር ረከቦቷ ነው። ረከቦት ዋጋ 3900 ብር። እዚህ ጋር ሀገረኛ ሲኒ ያላት ዋጋ 600 ብር። ጥበብ ሲኒ ያላት ዋጋ 1650። ወርቃማ ረከቦት አመስላቻ ዋጋ 4000 ብር። እዚህ ጋር ሲኒዋን በዚህ ነው ያደረኩላት ዋጋ 4500 ብር። እና እዚህ ጋር የሳር ሱፍ 1 ሜትር ዋጋ 800፣ የእጅ ማስታጠቢያ 250። እዚህ ጋር ደግሞ ፓስኬት አላት ዋጋ 250። የልብስ ፓስኬቷ ደግሞ ዝቅ አድርገን አሳያችሁ ዋጋ 650። እና እዚህ ጋር በርሜሏ 400 ሊትር ነው ዋጋ 3800። በጥቁር ነው አሁን የመጣልን። ጎላ ድስት ደግሞ 40 ቁጥር አላት ዋጋ 10000 ብር። 32 ቁጥር ደግሞ 6500 ብር። እና ለጎላ ሁለት ጭልፋና ለያዘን ሰው ይደርጉላታል። አንድ ሺህ ከነጭልፋና ከነመያዣው ማለት ነው። እና እቃዎቿን ሙሉ ያሳየኋችሁ ይመስለኛል ከነዋጋቸው። ሁሉንም ማዘዝ የምትፈልጉ ዘዙ። በእኛ ላይ ስላዘዝሽ ከልብ እናመሰግናለን። ቻው